አካውንት ኮፒ ሊንክ አድርጉት። እንደውም ለምን እስከዛሬ እንዳላወራው ጌታን በጣም ነው የሚቆጨኝ። አሁን ነው ማለት አካውንቴ ባንክ እስኪደረግ ድረስ ዝም ማለት አልነበረብኝም። እውነት ለመናገር ዋርኒንግም አልሰጠኝም። ደግሞ ሲዘጋ እኮ ላይክ ዝም ብሎ በድንገት እንዴት ባን ይሆናል ስታስቡት እናንተ ራሱ። ፏድን እያወራሁት ነው። አንድ ፎቶ ላሳያችሁ። ምንም ከማውራቴ በፊት የነበርኩበትን ሁኔታ ጀስት እንድታውቁት። አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይነው አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ልረጋጋ። ልረጋጋ እንዴ